አክብሮታዊ ሰላምታችን በያላችሁበት ውድን የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? በዚህ ሰዓት መሰማትና መደመጥ ያለባቸውን አሁን የተሰሙ ሰበር መረጃዎችን ወደ እናንተ አድርሳለሁ። ከመረጃዎቻችን መካከልም በኢትዮጵያና ኤርትራ መካከል ያለው ወታደራዊ ውጥረት በሰዓታት ውስጥ ወደ ሙሉ ጦርነት ሊቀየርና ሊፈነዳ ይችላል ሲል አንድ ዓለም አቀፍ ተቋም መረጃውን አውጥቷል። ተቋሙ በርካታ ጉዳዮችን አንስቷል። ለዓለም አቀፉ ማህበረሰብም ጭምር አስቸኳይ ጥሪ አቅርቧል። በኢትዮጵያ በኩልና በኤርትራ በኩል ያለው ወታደራዊ ፍጥጫን አስመልክቶ ያወጣውን ሪፖርት የማጋራችሁ ይሆናል። አንድ ትልቅ ባለስልጣናት ወደ 4 ኪሎ ሊያቀኑ ስለመሆኑ ተሰምቷል። ተጨማሪ መረጃዎችን አጋራችኋለሁ። የተባበሩ መንግስታት ድርጅት በሱዳን የተፈጸሙ ጥቃቶች የዘር ማጥፋት ማሳያ ናቸው ብሏል። ተመድ በርካታ ያልተሰሙ በሱዳን ጦርነት ውስጥ የተፈጸሙ ጥቃቶችን አሰባስቦ መረጃ ወጥቷል። የማስደምጣችሁ መረጃ ይኖራል። ፕሬዚዳንት ትራምፕ እስከ ቅዳሜ ድረስ በኢራን ላይ እርምጃ ለመውሰድ ስለመምከራቸውና ሩሲያ በኢራን ላይ ጥቃት እንዳትፈጽም ማስጠንቀቂያ ስለመስጠቷና ሌሎችም ተጨማሪ አጫጭር መረጃዎችን ወደ እናንተ አደርሳለሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃውን እንድትከታተሉ በአክብሮት ጋብዛለሁ። አሁን በቀጥታ ወደ መረጃው አልፋለሁ። ብራችን ቆዩ። የኢትዮጵያና ኤርትራ ጦርነት ምናልባትም በሰዓታት ውስጥ ጭምር ሊፈነዳ ይችላል ሲል ዓለም አቀፍ ተቋሙ ከባድ ማስጠንቀቂያ ወጣ። ዋነኛ ትኩረቱን በሰላምና ጸጥታ ጉዳዮች ላይ አድርጎ የሚሰራው ኢንተርናሽናል ክራይስ ግሩፕ በዛሬው ዕለት ኢትዮጵያና ኤርትራን እንደዚሁም በትግራይ ክልል ያለውን አሳሳቢ ሁኔታ አስመልክቶ የጥናት ሪፖርት ይፋ አድርጓል። ዓለም አቀፍ ተቋሙ ባወጣው አዲስ ጥናት ሪፖርቱ ላይ እንደተመለከተው በኢትዮጵያና ኤርትራ መካከል እየተባባሰ የመጣው ውጥረት እንደዚሁም በፌዴራል መንግስትና በህወሓት መካከል መልሶ እያገረሸ ያለው የግጭት አዝማሚያ ወደ ጦርነት ሊቀየር ከጫፍ ላይ ደርሷል ሲል አስነብቧል። ለጠቅላይ ሚኒስትር አብይ አህመድና በኢሳያስ መንግስታት እንደዚሁም በህወሓት መካከል ያለው እየተወሳሰበና በውጥረት የታጀበውን ግንኙነት በአፍሪካ ቀንድ በማንኛውም ቅጽበት ሊፈነዳ የሚችል የባሩድ በርሜል ሲል ኢንተርናሽናል ክራይስ ግሩፕ ሁኔታውን አሳሳቢነት በሪፖርቱ ገልጿል። የሪፖርቱ በፈረንጆቹ አቆጣጠር በ2018 ዓ.ም በኢትዮጵያና ኤርትራ መካከል ተፈርሞ የነበረውን አዲስ አበባ አስመራ ባህር ዳር ወታደራዊ ጥምረት ሙሉ በሙሉ ፈርሶ አሁን ላይ ሁለቱ ሀገራት እርስ በርስ ወደ መጠላላትና ወደ ጦርነት በመንደርደር ላይ ናቸው ብሏል። ተቋሙ ባወጣው መግለጫ የተለያዩ ምክንያቶች ጦርነቱን ሊያፈነዱት እንደሚችሉ ያስጠነቀቀ ሲሆን ወደ ጦርነቱ ዘውሎ ለመግባት ቀላል ቢሆንም ጦርነቱን ለማቆም ግን በጣም ከባድ ይሆናል ብሏል። የአፍሪካ የፕሮግራም ዳይሬክተሮች የሆኑት ሞሪታ ሙቲጋ ኢትዮጵያ፣ ኤርትራና ትግራይ ክልልን የሚያፋልም አዲስ ጦርነት መቋቋም የማይቻል ዋጋ አለው ብለው አደጋው ሶስቱንም ወገኖች ለአሁኑ እንዲታቀቡ ያደርጋቸው ይመስላል። ሆኖም እንዳያገረሽ ከዚህ በላይ መደረግ አለበት ብለዋል። የድርጅቱ ምክትል ዳይሬክተር የሆኑት ማግነስ ታይለር ከትግራይ ጦርነት መቋጨት በኋላ በዋናነት ደግሞ ጠቅላይ ሚኒስትር አብይ አህመድ የባህር በር የማግኘት ፍላጎት ምክንያት የኢትዮጵያና ኤርትራ ግንኙነት መሻከሩን አንስተዋል። ኤርትራ ይህ ፍላጎት ወረራ ሊያካትት ይችላል የሚል ስጋት እንዳላትም ጠቁሟል። ምክትል ዳይሬክተሩ አዲስ አበባ ህወሓት ከኤርትራ ጋር ስውር ትብብር መስርቷል ስትል እንደምትከስ ተናግረዋል። የክራይሲስ ግሩፕ መግለጫ በቅርቡ በፌዴራል መንግስትና በትግራይ ኃይሎች የድሮን ጥቃትን ያካተተው ግጭት ኤርትራንም በመሳብ ወደ ጦርነት ሊቀይር እንደሚችል ያሳያል ብለዋል። አክሎም በሰሜን ኢትዮጵያ አዲስ የሚቀሳቀስ ግጭት በሱዳን ካለው ግጭት ጋር ተደርቦም ሀያላን የውጭ ተዋናያንን እንደሚስብልና ተለዋጭ የሆነውን የቀይ ባህር ቀጠናን እንደሚያውክ አስጠንቅቀዋል። ክራይሲስ ግሩፕ ተጽዕኖ ፈጣሪ በአፍሪካ ሀገራት እና ከዓለም አቀፍ ሀገራት የዲፕሎማሲያዊ ስራቸውን እንዲጨምሩ የኢትዮጵያ መንግስትና ህወሓትን እንዲያሸማግሉ ጠይቋል። አክሎም የኢትዮጵያ የባህር በር የማግኘት ፍላጎትና የኤርትራ ሉዓላዊነት ላይ ጥቃት የመሰንዘር ስጋትን ጨምሮ በሁሉም በኩል ያሉ ወገኖች ቁርሾችን እንዲፈቱ ጥሪ አቅርቧል። ወደሚቀጥለው መረጃችን ስናልፍ የእስራኤል ፕሬዝዳንት ቀጣይ ሳምንት ወደ ኢትዮጵያ እንደሚመጡ ተገለጸ። የእስራኤል ፕሬዝዳንት ኢሳክ ሄርዞግ በሚቀጥለው ሳምንት በኢትዮጵያ የአንድ ቀን ስራ ጉብኝት እንደሚያደርጉ አንድ የሀገሪቱ ባለስልጣናት ለታይምስ ኦፍ እስራኤል አስታውቋል። ፕሬዝዳንቱ በቆይታቸውም ከኢትዮጵያ ከፍተኛ አመራሮች ጋር እንደሚወያዩ ባለስልጣኑ አክለው ገልጸዋል። ጉብኝቱ እስራኤል ከአፍሪካ ሀገራት ጋር ያላትን ግንኙነት ለማስፋት የምታደርገውን ጥረት አካል መሆኑን ታይምስ ኦፍ እስራኤል ዘገባው አመላክቷል። እስራኤል ፕሬዝዳንት ወደ ኢትዮጵያ እንደሚመጡ የተገለጸው የቱርክ ፕሬዝዳንት በአዲስ አበባ ባደረጉት ይፋዊ የስራ ጉብኝት እስራኤል ለሶማሌላንድ የሰጠችውን ሀገርነት እውቅና መተቸታቸውን ተከትሎ ነው። ፕሬዝዳንቱ ረሲብ ታይብ ኤርዶሃን ከጠቅላይ ሚኒስትር አብይ አህመድ ጋር በጋራ በሰጡት መግለጫ የሀገሪቱን ሉዓላዊነት፣ የግዛት አንድነት ማክበር ዘላቂ ሰላም ወሳኝ መሆኑን ገልጸው እስራኤል ለሶማሌላንድ የሰጠችውን እውቅና በቀጠናው መረጋጋት ላይ አዎንታዊ አስተዋጽኦ እንደሚኖረው ተናግረዋል። አክለውም ለአፍሪካ ቀንድ መረጋጋት ልዩ ትኩረት እንደሚሰጡና የውጭ ጂኦፖለቲካዊ ፍክክሮች በቀጠናው ላይ የሚያሳድሩትን ተጽዕኖ ሊታሰብበት እንደሚገባ አስገንዝበዋል። የቱርኩ ፕሬዝዳንት ረሲብ ታይብ ኤርዶሃን በአዲስ አበባ
የሰጡትን ይህን አስተያየት በሶማሌላንድ መንግስት ተቀባይነት የሌለው ጣልቃ ገብነት ሲል ትላንት ባወጣው መግለጫ ኮንኗል። ሶማሌላንድ ይህ ፕሬዝዳንት ንግግር ከቀጠናዊ አጋሮች ጋር ያላትን ግንኙነት ሊያሻክር እንደሚችል አስጠንቅቃለች። የቱርኩ ፕሬዝዳንት የሰጡት አስተያየት በአፍሪካ ቀንድ ያለውን መረጋጋትና ትብብር አደጋ ላይ የሚጥሉ ናቸው ያላቸውን ሶማሌላንድ የቀጠናው የውጭ ጉዳይ ፖሊሲ ውሳኔዎችን መወሰን ያለባቸው በአካባቢው መንግስታትና ህዝቦች መሆኑን በአጽንኦት ሰጥቷል። የሶማሌላንድ መንግስት ቱርክ ቀጠናዊ ችግሮችን ሊያባብሱ የሚችሉ አቋሞች እንድትታቀብ የጠየቀ ሲሆን በምትኩ ለጋራ መከባበር፣ ጣልቃ ላለመግባት እና ሉዓላዊ ውሳኔ አሰጣጥ እውቅና እንዲሰጥ ጥሪ አቅርቧል። የተባበሩት መንግስታት ድርጅት በሱዳን የተፈጸሙ ጥቃቶች የዘር ማጥፋት ማሳያዎች ናቸው አለ። የመንግስታቱ ድርጅት እውነት አፈላላጊ ተልዕኮ የሱዳን አልፋሽር በፈጥኖ ደራሽ ኃይሉ ቁጥጥር ስር በዋለችበት ወቅት የተፈጸሙ ወንጀሎች የዘር ማጥፋትን እንደሚያመለክቱ ገልጿል። የፈጥኖ ደራሽ ኃይሉ RSF በምዕራብ ዳርፉር የምትገኘው አልፋሽርን ለ18 ወራት በከበባ ስር ካቆየ በኋላ በቁጥጥር ስር የዋላት በጥቅምት ወር መጨረሻ ላይ ነበረ። ይህ ለ3 ዓመት በቀጠለው የሱዳን የእርስ በርስ ጦርነት ውስጥም በጣም አስከፊው ጊዜ ነበር የተባለ ሲሆን ዓለም አቀፍ ውግዘትን ማስከትሏል። የመንግስታቱ ድርጅት በግጭቱ ወቅትም የፈጥኖ ደራሽ ኃይሉን በዳርፉር ዘር ማጥፋት ወንጀል ፈጽሟል የሚል ድምዳሜ ላይ ሲደርስ ይህ መጀመሪያው ነው። RSF በመንግስታቱ ድርጅት ሪፖርት ላይ አስተያየት ባይሰጥም ከዚህ ቀደም የቀረቡ ተመሳሳይ ወንጀሎች ላይ ማስተባበያ ሰጥቷል። እውነት አፈላላጊ ተልዕኮ ባለሙያ የሆኑት ሞና ረሽማዊ የሰበሰብናቸው ማስረጃዎች የተራዘመ ከበባ፣ ረሃብና የሰብአዊ እርዳታ መከልከልን ጨምሮ የጅምላ ግድያ፣ ደፈራ፣ ስቅይትና አስገድዶ መሰወር፣ ስልታዊ ማዋረድ መፈጸማቸውን ያሳያል። በተጨማሪም የጥቃት ፈጻሚዎቹ ቃል በእንደዚህ ድርጊቶች መፈጸማቸውን ያረጋግጣል ብለዋል። RSF የአልፋሻር በሚገኝ የዛህግዋ እና የፋር ማህበረሰቦችን ሙሉ በሙሉ ወይም በከፊል ለማጥፋት ሆን ብሎ በማሰብ ተንቀሳቅሷል። እነዚህም የዘር ማጥፋት ማሳያዎች ናቸው። ሪፖርቱ በማጠቃለያም 3 ዙር ማጥቃት ድርጊቶች መፈጸማቸውን ደምድሟል። እዚህ መካከልም ከለላ ያላቸው የማህበረሰብ ቡድኖችን መግደል፣ ከበባ የሆነ የአንድ አካል የአእምሮ ጉዳት ማድረስ፣ ሙሉ በሙሉ ሆነ በከፊል ቡድን ላይ አካላዊ ውድመት ለማድረስ ይሁነኝ ተብሎም እርምጃ መውሰድ ይገኙበታል። ከዩናይትድ ኪንግደም የውጭ ጉዳይ ሚኒስትር የፌት ኩፐር ሪፖርት አሰቃቂ ያሉት ሲሆን መደምደሚያውም ደግሞ ሐሙስ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት እንደሚያቀርቡ ተናግረዋል። ሚኒስትሯ በመግለጫቸውም ለወንጀል ፈጻሚዎቹ ተጠያቂ የማድረግና ለተጠቂዎች ፍትህ ለመስጠት እንዲሁም ወደ ግጭት የሚሄደውን የጦር መሳሪያ ፍሰት ለማስቆም ዓለም አቀፍ ወንጀል ምርመራ ማካሄድ አለበት ብሏል። የሱዳን የእርስ በርስ ጦርነት በአገሪቱ ጦር አዛዥና በምክትላቸው መካከል በተፈጠረው የስልጣን ሽኩቻ የተነሳ እንደ አውሮፓውያን አቆጣጠር ከ2023 ጀምሮ ነው። ወደሚቀጥለው መረጃችን ስናልፍ ትራምፕ እስከ ቅዳሜ ድረስ በኢራን ላይ ጥቃት መፈጸም ስለሚቻልበት ሁኔታ ከአማካሪዎቻቸው ጋር መወያየታቸው ተነገረ። የአሜሪካ ከፍተኛ ብሔራዊ ደህንነት ባለስልጣናት ለፕሬዝዳንት ትራምፕ የአገሪቱ ጦር እስከ ቅዳሜ ድረስ ኢራን ላይ ሊፈጸሙ የሚችሉ ጥቃቶችን ዝግጁ መሆኑን ማሳወቁን በአሜሪካ የቢቢሲ አጋር የሆነው CBS ምንጮችን ጠቅሶ ዘገበ። ትራምፕ በኢራን ላይ ጥቃት መቼ ሊፈጸም እንደሚችል ከአማካሪዎቻቸው ጋር ቢነጋገሩም ከውሳኔ ላይ አለመድረሳቸው ተገልጿል። CBS ይህን እቅድ ወደፊት ሊገፋ እንደሚችል ምንጮች ጠቅሶ ዘግቧል። ምንጮች የትራምፕ አማካሪዎች የተፈጠረውን ውጥረት እንዲሁም ጥቃቱ ባይፈጸም የሚኖረው ፖለቲካዊና ወታደራዊ አደጋ እየፈተሹ መሆኑን ገልጸዋል። በሚቀጥሉት 3 ቀናት ፔንታጎን የተወሰኑ ወታደራዊ ኃይሎችን ከመካከለኛው ምስራቅ በማስወጣት ወደ አውሮፓ ወይም ወደ አሜሪካ ያሰማራል ተብሏል። CBS ምንጮችን ጠቅሶ እንደዘገበው ፔንታጎን ያሉትን ወታደራዊ ኃይሎች ከቦታ ወደ ቦታ ማንቀሳቀስ የተለመደ አሰራር መሆኑን የገለጸ ሲሆን በኢራን ላይ የሚፈጸመው ጥቃት የማይቀር መሆኑን አያሳይም ተብሏል። ይህ በእንዲህ እንዳለ ሩሲያ በኢራን ላይ ጥቃት እንዳይፈጸም ስታስጠነቅቅ ፖላንድ ዜጎቿን ለቀው እንዲወጡ አዛለች። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አሜሪካ ኢራን ላይ ጥቃት ከፈጸመች መዘዙ አስከፊ ስለሚሆን ከወታደራዊ እርምጃ ተቆጥባ ኢራን ኒኩለር ለሰላማዊ ዓላማ የምትጠቀምበትን መንገድ እንድትመርጥ አሳስቧል። አሜሪካ በቀጣይ ቀናት በኢራን ላይ ወታደራዊ እርምጃ ትወስዳለች የሚል ስጋት እያየለም በመጣበት በአሁኑ ጊዜም ፖላንድ በኢራን ውስጥ ያሉ ዜጎቿ በአስቸኳይ ለቀው እንዲወጡ በጠቅላይ ሚኒስትሯ በኩል አዛለች። የውጭ ጉዳይ ሚኒስትሯ ይህን የተናገሩት ኢራን አሜሪካ በስዊዘርላንድ ድርድር ካደረጉ በኋላ ለሳውዲ አረቢያ ቴሌቪዥን ጋር ባደረጉት ቃለ ምልልስ ነው። በኢራን ላይ የሚፈጸም ጥቃት ጥሩ ውጤት አያስገኝም። ቀደም ሲል በዓለም አቀፍ አቶሚክ ኢነርጂ ኤጀንሲ ቁጥጥር ስር ባሉ የኢራን የኒኩለር ተቋማት ላይ ጥቃት ተፈጽሟል። እንደምንረዳው የኒኩለር አደጋ ይከሰታል የሚል ስጋት አለን ብለዋል ላቭሮቭ። የውጭ ጉዳይ ሚኒስትሩ አክለውም በቀጠናው ላሉ የፋርስ ባህረ ሰላጤና አረብ ሀገራት የሚኖራቸው ምላሽ በተመለከተም በቅርበት እየተከታተልኩ ነው። ሁኔታው በእሳት መጫወት እንደሆነ ስለሚያውቁ ማንም ውጥረቱ ወደ ግጭት እንዲሸጋገር አይፈልግም ብለዋል። ውጥረቱ የሚባባስ ከሆነም ኢራን ከሳውዲ አረቢያ ከሌሎች ጎረቤት ሀገሮች ጋር የነበራትን ግንኙነት ማሻሻልን ጨምሮ ባለፉት ዓመታት የተገኙ መልካም ውጤቶችን ያበላሻል የሚል ስጋት እንዳላቸው ሰርጌይ ላቭሮቭ ገልጸዋል።
ይህ በእንዲህ እንዳለ ፖላንድ በኢራን የሚገኙ ዜጎቿ በአስቸኳይ በሰዓታት ውስጥ ለቀው እንዲወጡ ማዘዟን የአገሪቱ ጠቅላይ ሚኒስትር አሳስበዋል። ለዚህም ምክንያታቸው በኢራን ውስጥ ወታደራዊ ግጭት ሊከሰት ይችላል በሚል ሲሆን ጠቅላይ ሚኒስትሩ ለዜጎቻቸው ባስተላለፉት መልእክት እባካችሁ ኢራናውያን እባካችሁ ኢራንን በአስቸኳይ ለቃችሁ ውጡ፣ በምንም ሁኔታ ወደዚህ ሀገር አትሄዱ ሲሉ አስጠንቅቀዋል። ክቡራትና ክቡራን የቻናል ቤተሰቦች ለሰዓቱ የነበረኝ አጭር መረጃ ይህን ይመስል ነበር። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።